ይስጥልኝ። ስሜ ክብርት ሀብተማርያም ይባላል። ዛሬ ይዘንላችሁ የመጣነው መጽሐፍ ደግሞ የቴኳንዶ ቃላት ዲክሽነሪ የሚል መጽሐፍ ነው። ይህ መጽሐፍ በኩኪዮን የተዘጋጀ ሲሆን የመጀመሪያውና የመጨረሻው እትሙ 2019 6ኛ ወር በ25ኛው ቀን የታተመ ነው። ይሄ መጽሐፍ ላይ የቴኳንዶ አቋቋሞችን የኮሪያኛ ስያሜና በኮሪያኛ ማብራሪያ የያዘ መጽሐፍ ሲሆን እንደምታዩት በስዕልም የተደገፈ መጽሐፍ ስለሆነ ለመረዳት ቀላል ቢሆንም እንዳለ በኮሪያኛ ነው የተጻፈው። ስለዚህ ይህንን ከማስተር ኪም በተለያዩ ፕሮግራሞች ከፋፍለን ለማስረዳት እንሞክራለን። ከዛ በፊት ግን እንደዚህ አይነት የቴኳንዶ ዲክሽነሪ ለምን መስራት አስፈለገ ለሚለው ጥያቄ እዚህ መጽሐፍ ላይ ስመለከት 3 ምክንያቶችን አስቀምጧል። እነዚህ ምክንያቶች በአማርኛ የምተረጉምላችሁ ይሆናል። ይህንን ከመጀመሪያ በፊት ግን እኔ የኮሪያኛ ቋንቋ ላይሰንስ 5ኛ ደረጃ ላይሰንስ ሲኖረኝ የዚህን ተረጓሜ ደግሞ ከኮሪያኛ ቋንቋ አስተማሪ አረጋግጬ ነው የምነግራችሁ። ስለዚህ 95% ለዋናው ትርጉም እንደሚቀርብ ኮሪያኛ አስተማሪ አረጋግጣልኛለች። እና እነዚህን የመጀመሪያውን ስንመለከት የመጀመሪያው ምክንያት ማስተሮች ትክክለኛውን የቴኳንዶ ቃል አነባበብ ተከትለው ተማሪዎቻቸው እንዲያስተምሩ ለማድረግ ነው። ሁለተኛው ደግሞ የቴኳንዶ ተማሪዎች የቴኳንዶ ቴክኒኮች በሚለምዱበት ጊዜ አነባበባቸውንም አንድ ላይ በመስማት ሰውነታቸውን ላይ እንዲለምዱት እና አብረው ያን ቃል ከእንቅስቃሴው ጋር አያይዘው መማር እንዲችሉ ለማድረግ ነው። ሶስተኛው ደግሞ ቴኳንዶን የሚያጠኑ ወይም ከቴኳንዶ ጋር የተገናኘ ስራ የሚሰሩ ማንኛውም ሰዎች እነዚህን ቃላቶች በሚጠቀሙበት ጊዜ ከኩኪዮን ማረጋገጫ የተሰጣቸውን ትክክል የሆኑትን ቃላቶች እንዲጠቀሙ ለማድረግ ነው። ስለዚህ ይህንንም ማስተር ኪም በተለያየ ጊዜ ማስተሮችን ስመለከት ሁሉም በየራሱ ፕሮናውንስ ሲያደርግ ተመልክቻለሁኝ እና ያንን ደግሞ አንድ ማድረግ ያስፈልጋል በሚል ነው ይህንን እንዳዘጋጅም የነገረኝ። ስለዚህ ከዚህ ፓርት ላይ ዛሬ ስለ ሶጊ የሚለውን መርጦ እሱም ፕሮናውንስ የሚያደርግላችሁ ይሆናል። ሶጊ ምንድን ነው? የቴኳንዶ ቴክኒክን በመተግበር ሳለን በእግር የመቆም አቋምን ሶጊ ብለን እንጠራለን። በመቀጠል የሶጊ አይነቶችን የኮሪያኛ ቋንቋ አነባበብ የምናይ ይሆናል። 곁다리 서기, 꼬아 서기, 나란히 서기, 뒷굽이, 모서기, 모아서기, 범서기, 앞서기, 옆서기, 주춤서기, 학다리 서기,